ወመንፈስ ቅዱስ አሐዱ አምላክ አሜን። የብዙ ሕዝብ አባት የእግዚአብሔር ወዳጅ የሃይማኖት መሰረት ስሙ ማን ይባላል? አብርሃም። ነገር ግን ይህ ታላቅ አባት ወደዚህ ክብር ከመምጣቱ በፊት በጣዖት አምላኪዎች መካከል በከላውዲያን ኡር እንዴት ይኖር እንደነበር ያውቃሉ? ዛሬ በሳሚቲዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን መሰረት አድርገን ስለ አባታችን አብርሃም አስገራሚ ልብ የሚስብና እምነትን የሚያጠነክር ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የአብርሃም ታሪክ በተለይ የሚታወቀው ከብሉይ ኪዳን ኦሪት ዘፍጥረት መጽሐፍ ውስጥ ነው። በተጨማሪም በመጽሐፈ ኩፋሌ ስለ አብርሃም ሕይወቱ ብዙ ምዕራፍ ይሰጣል። ክፍል 1 የአብርሃም ጥሪና ፈተና። አብርሃም በመጽሐፍ ቅዱስ መሰረት በኡር ከላውዲያን አብራም ተብሎ ተወልዶ በኋላም ወደ ካራን ወደ ከነዓን ግብጽም የሄደ የዕብራውያንና የእስማኤላውያን የብዙ ሕዝብ አባት ነበር። አባቱ ታራም የጣዖት አምላኪ ሻጭ ነበር። ነገር ግን አብርሃም በልቡ እውነተኛ ፈጣሪ ይፈልግ ነበር። ፀሐይን አየና ይህ ፈጣሪ ሊሆን አይችልም ይጠልቃልና አለ። ጨረቃንም ከዋክብትንም አየ፣ እነሱም ይጠፋሉ አለ። በመጨረሻም ፍጥረታትን ሁሉ የሚገዛውን እውነተኛውን አምላክ አገኘ። እግዚአብሔርም ለአብርሃም እንዲህ አለው፣ ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደ ማሳይ ምድር ሂድ። ዘፍጥረት ምዕራፍ 12 ቁጥር 1። እናስተውል። አስቡት፣ አብርሃም ወዴት እንደሚሄድ አያውቅም ነበር። ነገር ግን የተናገረውን አምላክ አመነ። ቅድስት ቤተ ክርስቲያናችን ይህን እምነቱን የእምነት መሰረት ብላ ታስተምረናለች። ክፍል 2 የሚስጥረ ሥላሴ መገለጥ። የአባታችን አብርሃም ሌላው ትልቅ መታወቂያው እንግዳ ተቀባይነቱ ነበር። ማንም መንገደኛ ሳይበላና ሳይጠጣ ከቤቱ አያልፍም ነበር። በአንድ ወቅት በመምሪያ አድባር ዛፍ ስር ተቀምጦ ሳለ 3 እንግዶች ወደ እርሱ ሲመጡ አየ። ፈጥኖ ሰገደላቸው፣ እግራቸውንም አጠበ፣ የሰባ ጥጃ አርዶ ጋበዛቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ይህ ክስተት አብርሃም ሚስጥረ ሥላሴን አብ ወልድ መንፈስ ቅዱስን በቤቱ ያስተናገደበት ታላቅ ሚስጥር ነው። እግዚአብሔርም ለአብርሃም የይስሐቅን መወለድ አበሰረው። መካን የነበረችው ሳራም በስተርጅናዋ እንደምትወልድ ተነገራት። ፈጣሪም ለአብርሃም ስሙን ከአብርሃም ወደ አብርሃም የብዙዎች አባት ሲል ቀየረ።